ሰላም ሰላም ፋሚሊ በያላችሁበት እግዚአብሔር ሰላምታና ጸጋ ይብዛላችሁ። ዛሬ አንድ ነገር ልናገራችሁ ፈልጋለሁ። አንድ ቀን አንድ ሰው የእግዚአብሔር እንደዚህ ጸለየ። እንዲህ ብሎ ሲጸልይ ነበር፣ እግዚአብሔር ሆይ እኔ ቤት ትመጣለህ ወይ ብሎ እግዚአብሔር ሁሉ ጊዜ ያስቸግራል። እግዚአብሔርን ሲጠይቅ ስለምነው ነበር፣ ሲጸልየው ነበርና እግዚአብሔር አንድ ቀን አዎ ይመጣለሁ አለ። ከዛ በኋላ እኔ ቤት እግዚአብሔር ይመጣል ብሎ ቤተሰቦቹን በሰፈር ሰዎቹን ሁሉ ተናግሮ እግዚአብሔር ይመጣል ብሎ ሲጠብቅ ነበረ። ሰውየው የሚያስፈልገው ሁሉ ከልክ በላይ ለእግዚአብሔር ይገባል ብሎ የአቅሙን ያክል ካዘጋጀ በኋላ ሰዓቱ ሲደርስ እምቢው ሲንኳካ የሚያስገባውን ሰውዬ የሚመጣውን ሰው እግዚአብሔር ስለሆነ የተለየ ሰው ሲመጣ ነው የምታስገባው፣ የተለየ ካየኸው የተለየ ሰው ሲመጣ ነው የምታስገባው ብሎ ተናግሮ ሲጠብቅ አንድ ያረጀ ልብስ የለበሰ በጣም ኮሳሳ የሆነ ሰው መጣና አንኳኳ። ኧረ አንተ አይደለህም ብሎ አባረው። እግዚአብሔር ደግሞ እንደገና ደግሞ ትንሽ ቆይቶ በጣም የተራበች በጣም እድፋም ልብስ የለበሰች አንድ እናት መጣችና ግቢውን ታንኳኳለች። ኧረ አንቺም አይደለሽም ሂጂ፣ እኛ የተለየ እንግዳ እየጠበቀን ነው አሉ። ከዛ በኋላ ለመጨረሻ ደግሞ በጣም የቆሰለ በጣም ሰውነቱ ደም በደም የሆነ አንድ ሰው የመጣ። ከዛ በኋላ አንተም አታስፈልግም አለ። እንደገና እግዚአብሔር ጋር ሄዶ እግዚአብሔር ሆይ እኔ እመጣለሁ ብለህ እንደዚህ ስጠብቅ ብዙ ነገር አዘጋጅቼ ያለኝ ከእጅ ያለኝ ሁሉ ለአንተ ይገባል ብለህ ካዘጋጀው በኋላ ለምን ጠፋክ ብሎ እግዚአብሔርን ስጠይቅ እግዚአብሔር 3 ጊዜ ነበረ የመጣሁት 3 ጊዜም አልተቀበልክም አለ። ስለዚህ ወዳጆች እግዚአብሔር በምን መንገድ ሊመጣ ይሆን እኛ ቤት? እግዚአብሔር የተራበው መስሎ፣ የተጠማ መስሎ፣ የቆሰለ መስሎ እግዚአብሔር እኛን ሊጎበኘን ሊመጣ ይችላል። በየት መንገድ ሊባርከን እግዚአብሔር እንደሚመጣ አናውቅምና